የፈለገ ትልቅ ወንጀል ስራ የፈለገ ብዙ ወንጀልም ስራ ሰው አይደለ እንዴ አላህ እኮ ወንጀል ማትሰራ ቢሆን ኑሮ አንተ መፍጠር ለምን ፈለገ ወንጀል የማይሰሩማ መላእክቶች አሉት ከወንጀል ተውባ የማያደርግ ሸይጣን ኢብሊስ አለ በዚህ መካከል የሆነ መخلوق አላህ ፈለገ ወንጀል ሰርቶ ወደሱ የሚመለስ የሚታገለው ነገር ያለው ያን አሸንፎ የሚወጣ ከዛ በዛ ሂደት ትግል ውስጥ واعبد ربك حتى يأتيك اليقين كمالت متتاغلو ነገር አለ ሆነ حتى يأتيك اليقين ነው ትግሉ ዒባዳው በቃ ወደሱ መቃረቡ እስከ ፍጻሜ ድረስ ከዛ ግን ከመላእክት ያልካል ማለት ነው ለቀድ ከረምና ያ መላቅ የሚመጣው ከወንጀል በመመለስ ልክ ነው ማለት ነው غفور ነው አንድ ፕሮግራማችን ላይ አይተናል አይደል አላህ Subhanahu Wa Ta'ala غفور ነኝ ካለ የሚማርኩ ይፈልጋል ተዋብ ነኝ አለ አላህ ተውባ የሚያደርግና አላህ የሚምረው ይፈልጋል አላህ ምን አለ በሐዲስ አልቁድስ ላይ እኔ ዘንድ ከሁሉም ስራዎች ተወዳጁን የግዴታ ያደረኩት ነው አለ አላህ እኔ ግዴታ ያደረኩበትን ሰርቶ ሁለተኛው ነጥብ ማለት ነው ነፍል ትርፍ ነገር የሚያበዛ ሰው ደግሞ እኔ ወደዋለሁ አለ አላህ حتى احبه ያኛው አሐብ እኔ ዘንድ ተወዳጅ የሆነው ስራ ግዴታ የተደረገው ነው አንድ ሰው ሱና ላይ የፈለገ ጠንክሮ ሌሊት ቋሚ ሆኖ ነዋፊል ላይ ትርፍ ሰላቶች ላይ ትርፍ ጾም ላይ ጎበዝ ሆኖ ዋጅብ ነገር ላይ የሚዘናጋ ከሆነ ዋጋ የለውም መሰረት የለውም ሱብሂን ተኝቶ ካሳለፈ የለው ሌሊቱን ሲቆም አድሮ ማለት ነው ቆሞ አድሮ ፈጅር ካመለጠው ምን ያደርግለታል በደንብ ተኝቶ አድሮ ፈጅሩን ቢሰግድ ይበልጣል ዋጅቡ መቀደም